በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ተበካሪዎች እንደምን እስከ ሰዓት ቆያችሁ? አሜን። ዛሬ እግዚአብሔር በፈቀደ መልኩ የቆሮንቶስን መልእክት እንነጋገራለን። እግዚአብሔር ፈቅድ እስከ ምዕራፍ 2 እስከ ምዕራፍ 3 እንመለከታለን። እግዚአብሔር ፍቃድ በነገር ሁሉ ይሁን። እንደምናውቀው የቆሮንቶስ መልእክት ለቆሮንቶስ ክርስቲያኖች የተጻፈ መልእክት ነው። በዚህ መልእክት ውስጥ ለሁለት አይነት ሰዎች መከራከር የራሳቸውን ለመዝጋት የተጻፈ መልእክት ነው። ቅዱስ ሐዋርያው ጳውሎስ በዚህ መልእክቱ ላይ ይህንን መከራከሪያ እንደዘጋና እነዚህ ሁለት ሰዎች እነማን እንደሆኑ በምዕራፍ 1 ስለዚህ እነዚህ እንዴት መስማማት እንዳለባቸው በሚቀጥሉ ምዕራፎች እየተናገረ ይቀጥላል ማለት ነው። ስለዚህ እግዚአብሔር ቢፈቅድ ዛሬ አሁን ምዕራፍ 1 ላይ ያለውን ምን ለማለት እንደተፈለገ እንመለከታለን። የሚከራከሩ ወገኖች እነማን ናቸው፣ የጻፈው ዓላማ ምንድነው የሚለውን እግዚአብሔር ቢፈቅድ ምዕራፍ 1 ላይ እንመለከት። እንዲህ ይላል ትጀምር። በእግዚአብሔር ፍቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሶስቴኔስ በእግዚአብሔር ፍቃድ ይላል። ሰው ነገር ሁሉ የሚጠራው በእግዚአብሔር ፍቃድ ነው። እሱ በእግዚአብሔር ፍቃድ መጠራቱን የእግዚአብሔር ሐዋርያ ሊሆን ጳውሎስ እንደምናውቀው በተለየ አጠራር ነው የተጠራው። አጠራሩ እንዴት ነው ብንል ሐዋርያት ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብለው ተምረው ነው የተመረጡት። ነገር ግን ጳውሎስ በተለየ መንገድ እግዚአብሔር ክርስቲያኖችን የሚያሳደውን ለብሉይ ኪዳን ሕግ ቀንቶ የሚያሳደውን ከዛ ከቅናት መንገድ መልሶ ወደ ክርስትና እንዲመጣ ያደረገበት ሁኔታ አለ። ክርስቲያኖችን በሚያሳድበት ጊዜ እግዚአብሔር ከሰማይ ብርሃን ላከ። በዛ ብርሃንነት እሱን እንደመለሰ በሐዋርያት ስራ ላይ ተስፎ እናገኛለን። ስለዚህ የጳውሎስ መጠራት የተለየ መጠራት ነው የሚለውን እዚህ ጋር ይገልጻል። በእግዚአብሔር ፍቃድ ነው ሁሉም ነገር የሚደረገው። አንደኛ እሱ የሚያውቀው ብሉይ ኪዳን ትእዛዛትን ነው። ስለዚህ ለዛ ትእዛዝ ቀና ስለነበረ ባለው በትንሹ የታመነው ሰው እግዚአብሔር በትልቅ ወይም ከሁሉ በምትበልጠው በአዲስ ኪዳን ሕግ ሐዋርያ አድርጎ ሾመ። ለብሉይ ኪዳን ለታናሽቱ ሕግ የሚቀናው ለታላቅቱ ሕግ ወይም ለአዳኝ ሕግ ለተባለችው ለወንጌል ሰባኪ አድርጎ በእግዚአብሔር ፍቃድ መሾሙን ይገልጻል። ከዛ ከወንድሙ ከሶስቴኔስ ጋራ መጽሐፉን ይገልጻል። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ ከነርሱም የኛ ጌታ የሆነውን የጌታችን ኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋራ ቅዱሳን ለመሆን ለተጠሩት በቆሮንቶስ ላለች እግዚአብሔር ቤተክርስቲያን ይላል። ስለዚህ ቆሮንቶስ ውስጥ አይሁድና አህዛብ ተስማምቶ የወንጌል ተሰብኮላቸው ክርስትናን መሰረት ወይም የአዲስ ኪዳን ሕግ ተመስርቶ በዚህ ውስጥ መኖር ለጀመሩ ለነሱ ክርስቲያኖች መጽሐፉን ይገልጻል። ለክርስቲያኖች የጻፈ መልእክት ነው። ስለዚህ በየስፍራው የእግዚአብሔር ስም የሚጠራበት በትንቢተ ሚልክያስ ላይ ስንመለከት መጽሐፍ ቅዱስ ምንድነው የሚለው? በየቦታው ዕጣን ይታጠናል በዓለም ዙሪያ ሁሉ ይላል። ስለዚህ ይህ ትንቢት ተፈጽሞ ዛሬ በቆሮንቶስ የእግዚአብሔር ዕጣን ታጥኖ በየስፍራው ኢየሱስ ስም የሚጠራበት ዘመን መድረሱና በዚህ ዘመን ደግሞ ለነሱ ቅዱስ ሐዋርያ ጳውሎስ መጽሐፉን ይገልጻል ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለዚህ የኢየሱስ ክርስቶስ ጸጋና ሰላምታን እያቀረበ ይጀምራል። በኢየሱስ ክርስቶስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለእናንተ አምላክን አመሰግናለሁ። ስለዚህ ለእናንተ የተሰጠ ጸጋ ብዙ ነው። ይህ ምንድነው? እምነት ነው። እናንተ ከሌሎቹ ተለይታችሁ ወደ ትክክለኛይቱ ሃይማኖት እንድትመጡ እግዚአብሔር እናንተን ፈቅዷል። ስለዚህ ይህ ጸጋ ትልቅ ጸጋ ነው። ስለዚህ ጸጋ እግዚአብሔርን አመሰግናለሁ ይላል። ከዛስ ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። ሃይማኖት እንደምናውቀው ቃል አለው ወይም ቃል ማለት አንድም ወልድ ማለት ነው። በቃል ማለት የኢየሱስ ክርስቶስ ተከታይ እንድትሆኑ ተደርጋችኋል። ባለጠጎች ሆናችኋል ማለት ወልድን በመቀበላችሁ ባለጠጎች ሆናችኋል የሚለውን ይገልጻል። በእውቀት ማለት አብን ይገልጻል። አንድም ሌላ ትርጉም አለው። ነገር ግን እውቀት ማለት ልባዊነትን ስለሚገልጽ አብ ይገልጻል። በወልድና በአብ ሁሉ በርሱ ስለዚህ በርሱ ሲል እዚህ ጋር አብና ወልድ በሚዋህዱበት ወይም በመንፈስ ቅዱስ ባለጠጎች እንድትሆኑ ተደርጋችኋል። አብ ወልድ መንፈስ ቅዱስ እዚህ ጋር ይናገራል ማለት ነው። በአብ ወልድ መንፈስ ቅዱስ ጸንታችሁ ወይም ሃይማኖታችን እንደምናውቀው አብ ወልድ መንፈስ ቅዱስን
አንድ አምላክ ብለን ማመን ነው። ስለዚህ በዚህ ባለጠጋ እንድትሆኑ ተጠርታችኋል። ስለዚህ ይሄንን በማመን ባለጠጋ ሆናችኋል፣ ጸጋ ተሰጥቷችኋል ይላል። እንደዚሁም የጌታችን ኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎድልባችሁም። ይህንን ደግሞ በመቀበላችሁም እስከ መጨረሻው ይህንን ጸጋ ለመጠበቅ ወይም ይህንን ጸጋ እስከ መጨረሻው ድረስ መክሊታችሁን ለማትረፍ በሚታደርጉት ጉዞ ሁሉ የጸጋ ስጦታ አይጎድልባችሁም፣ ይጨመርላችኋል። ወይም ሃይማኖታችሁን አታጡም። በምን ይህንን ተስፋ በመጠባበቅ ሂደት ውስጥ ይላል። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ይሄ ደግሞ እናንተ የምትጠብቁት ጸጋ ወይም ሃይማኖታችሁ እስከ መጨረሻው እስከ ጌታ ቀን ድረስ እንድትጠብቁ በአብ በወልድ በመንፈስ ቅዱስ ስም የምታምኑት ሃይማኖታችሁ እስከ መጨረሻው እንድትጠብቁትን እንድትጸኑ ያደርጋችኋል። እስከ ፍጻሜ የሚያጸናችሁ ሃይማኖታችሁ ነው፣ እምነታችሁ ነው ሲል እዚህ ጋር ይገልጻል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ስለዚህ ይህን ሃይማኖትን ወይም ኢየሱስ ክርስቶስ እንድትከተሉ ያደረገ እግዚአብሔር የታመነ ስለሆነ ሃይማኖታችሁ እስከ መጨረሻው አታጡም። በሃይማኖታችሁ ትጸናላችሁ። እስከ መጨረሻው በእናንተ በምታደርጉት ጥረት ሁሉ እግዚአብሔር ያግዛችኋል። እሱ የታመነ አምላክ ነው ለማገዝ። እናንተ ምን ካደረጋችሁ ለመጠበቅ ዝግጁ ሆናችሁ ይላል። ስለዚህ ነገር እነሱን ያመሰግናቸዋል ወይም እግዚአብሔርን ያመሰግናል። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልቦና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ስለዚህ የቆሮንቶስ ክርስቲያኖች እንደምናውቀው አይሁድና አሕዛብ አለ። በአይሁድና በአሕዛብ መካከል አይሁዶች ራሳቸውን ከፍ ያደርጋሉ። እኛ ብሉይ ኪዳን የተቀበልን፣ ስለዚህ በእግዚአብሔር በብሉይ ኪዳን እግዚአብሔር የምናቅ ሰዎች ነን ይላሉ። አሕዛቦች ደግሞ እናንተ አወቃችሁ ግን አልተከተላችሁም፣ እኛ ባወቅን ጊዜ አሁን ግን እግዚአብሔር የተከተልን ከእናንተ የምንሻል ሰዎች ነን ወደ ማለት ነው፣ ወደ መከፋፈል ወደ መለያየት ነው። በዚህ ሰዓት ቅዱስ ሐዋርያ ጳውሎስ ይህ መለያየት በክርስትና ሕይወት ውስጥ አላስፈላጊ ወይም አንዲት በተሰጠች ሃይማኖት ውስጥ አላስፈላጊ እንደሆነ ለነሱ አስረግጦ ይናገራል። አንድ ንግግር እንድትናገሩ እና በአንድ ልቦና በአንድ ሐሳብም የተባበራችሁ እንድትሆኑ አብ ወልድ መንፈስ ቅዱስ አንድ እንደሆነ እንዲሁ እንዳንተ አንድ እንድትሆኑ አንድ ንግግር ይላል። ወልድ አንድ ልቦና ይላል። አብ በአንድ ሐሳብ የተባበራችሁ አስተባባሪ መንፈስ ቅዱስ ነው። ስለዚህ በአብና በወልድ አምላክነት በመንፈስ ቅዱስ አስተባባሪነትና አምላክነት የጸናችሁ እንድትሆኑ እንጂ በእናንተ ውስጥ መለያየት እንዳይኖር ሲል መለያየትን እየተቃወመ በእነሱ ውስጥ ያለውን እኔ እበልጣለሁ የሚለው ሹክቻ እየነቀፈ ይጽፋል። ከዛ በምዕራፍ 11 ላይ በቁጥር 11 ላይ ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለናንተ የቀሎኤ ቤተሰቦች አስታውቆኛል። ስለዚህ በእናንተ ውስጥ ክርክር እንዳለ ሰምቻለሁ። ይህንንም እላለሁ አስወግዳችሁ እኔ የጳውሎስ ነኝ፣ እኔስ የጵሎስ ነኝ፣ እኔ ደግሞ የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። በክርክር ውስጥ ሆናችሁ እኔ ጳውሎስ ያለውን ትምህርት እከተላለሁ፣ እኔ ጵሎስ ያለውን ትምህርት እከተላለሁ፣ እኔ ኬፋ ያለውን ትምህርት እከተላለሁ፣ እኔ ክርስቶስ ያለውን ትምህርት እከተላለሁ ትላላችሁ። ይህ መከፋፈል አስፈላጊ አይደለም። ክርስቶስ ተከፍሏልን? ክርስቶስ ወደ ጳውሎስ ተከፍሏል ወይስ ወደ ማን ተከፍሏል? ክርስቶስ አንድ ነው። ስለዚህ እናንተ ባንዱ ክርስቶስ ጽኑ እንጂ እኔ የሱ ነኝ አትበሉ። ጳውሎስስ ስለ እናንተ ተሰቀለን ወይስ በጳውሎስ ስም ተጠመቃችሁ? እናንተ የተጠመቃችሁ ባንዱ በክርስቶስ ስም ነው እንጂ በጳውሎስ ስም የተጠመቀ ከእናንተ ውስጥ አለ? የጳውሎስ ነኝ ለማለት ማናችሁ? እናንተ ሁላችሁም ለአንድ ተስፋ ለክርስቶስ መንግስት ተጠርታችኋል። ሁላችሁም የክርስቶስ ናችሁ እንጂ የጳውሎስ ነኝ የእንትና ነኝ አትበሉ። በክርስቶስ ወንጌል ነው የምታምኑት እንጂ ሰባኪን እንትና አትከተሉ። እሱ ያኛው ሰባኪ ያለውን እከተላለሁ፣ ያኛው ዘማሪ ያለውን አትበሉ። ክርስቶስ አንድ ነው። የሱ ወንጌል አንዲት ናት። ይህችን አንዲት የክርስቶስ ወንጌል ተከተሉ እንጂ የሱ ነኝ አትበሉ እያለ ይገልጻል። በስሜ እንደተጠመቃችሁ ማንም እንዳይል ከቄርጶስና ከጋዮስ በቀር። ስለዚህ እኔ ያጠመቅኳቸው እነዚህ ጥቂቶች ነው። ስለዚህ አብዛኞቹ በኔም አልተጠመቃችሁም። በኔ ሳትጠመቁ እንትን ሳትሉ እንዴት ራሳችሁን ትለያላችሁ? ወይም ራሳችሁን የጳውሎስ ነኝ የእንትና ነኝ እንዴት ትላላችሁ? አትበሉ ነው። ከእናንተ አንድን እንኳን ስላላጠመቅኩ እግዚአብሔርን አመሰግናለሁ። የቆሮንቶስ ክርስቲያኖች እኔ ስላላጠመቅኩ እነዚህ ሁለቱን አስቀርቶ ስላላጠመቅኩ እግዚአብሔርን አመሰግናለሁ። ለምን?
የእስጢፋኖስንም ቤተሰቦች ደግሞ አጠምቄያለሁ፣ ጨምሬ ሌላ አጠምቅ እንደሆነ አላውቅም፣ እስካሁን አላጠመቅኩም። ምክንያቱም ክርክር ባለበት ማጥመቅም እንትን ማለትም እኔ የሱ ነኝ ወደ ማለት ይወስዳል። ይሄ ደግሞ በክርስትና ሕይወት አስፈላጊ ነገር አይደለም። ስለዚህ በዚህም እግዚአብሔር አመሰግናለሁ። ስለዚህ የእስጢፋኖስን ቤተክርስቲያን ቤተሰቦችን አጥምቄያለሁ፣ ሌሎችን ደግሞ እንደማጠምቅ አላውቅም። ግን እናንተ ክርክር ባለበት ማጥመቅም የሚያበር ነገር አይሆንም። ምክንያቱም በክርክር ውስጥ እግዚአብሔር አይኖርም። ስለዚህ ጥምቀት ክርስቶስ የምንወልድበት ሂደት ስለሆነ ይህን ያበላሻል ብሎ ይናገራል። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። እናንተ በቆሮንቶስ ያላችሁ ክርስቲያኖች ተጠምቃችኋል። እናንተ እንደገና ላጠም ክርስቶስ አላከኝም፣ ወንጌልን ለእናንተ እሰብክ ዘንድ ተልኬያለሁ እንጂ የክርስቶስ መስቀል ከንቱ እንዳይሆን ወይም የክርስቶስ መከራ ማለት ነው። የክርስቶስ መከራ ከንቱ እንዳይሆን ክርስቶስ ወደ መከራ እያንዳንዱ ቤተክርስቲያናው የምታስበው በሰሙነ ሕማማት በየቀኑ በሚታደርገው ቅዳሴ ውስጥ የምታስበው የክርስቶስ መስቀል ወይም የክርስቶስ መከራ ከንቱ እንዳይሆን ያንን እንደማይጠቅም ነገር እንዳታዩ በቃል ጥበብ አይደለም። ስለዚህ በቃል ብቻ የሚነገር አይደለም ወይም ከስሜት ጋር ውህደት ያለው ነው እያለ ለቆሮንቶስ ክርስቲያኖች ጽፏል። በቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ግን ለምንድነው ለእግዚአብሔር ኃይል ነውና። በመስቀል ላይ የተሰቀለ አንደኛ መስቀል ቃል ማለት ክርስቶስ ነው። ክርስቶስ ለሚጠፉት ለማይቀበሉ ሰዎች ሞኝነት ነው፣ ለኛ ግን ለምንድነው ለምናምነው የእግዚአብሔር ኃይል ነው። በክርስቶስ መዳን ለምንፈልገው ክርስቶስ የእግዚአብሔር ኃይል ነው። በክርስቶስ መንግስተ ሰማያት እንገባለን። ምን ማለት ነው? ክርስቶስን በመከተል ወይም በክርስትና ወደ እግዚአብሔር መንግስት እንገባለን። ግን ለሚጠፉት ክርስትና ሞኝነት ነው። ለዓለም ፈላስፎች ክርስትና ሞኝነት ነው። ዓለም ፈላስፋ ሳይሆኑም ደግሞ በክርስትና ውስጥ እያሉ የእግዚአብሔር ትእዛዝ ለማይፈጽሙ ክርስትና ሞኝነት ነው። ነገር ግን ክርስቶስ ለሚከተሉ ክርስትና ጥበብ ነው ይላል። አንድም የመስቀሉ ቃል የሚባሉት 7 የመስቀል ቃላት አሉ። እያንዳንዱ አሁን ብንጠቅሳቸው ለማያምኑ ሰዎች ሞኝነት ሆነዋል። ግን ለኛ ለምንድነው የእግዚአብሔር ኃይል ሆነዋል። ለምሳሌ እነሆ እናት ያለው ለዮሐንስ የተነገረው ቃል እኛ ቅድስት ቤተክርስቲያናችን እናታችን ብላ ቅድስት ድንግል ማርያም ስትቀበል እናት አይደለችም፣ ቅድስት ድንግል ማርያም መሆን አችልም ወደ ማለት ነው ትዕቢት ወይም ወደ ሞኝነት ወስዷል። የመስቀሉ ቃል ግን ለሚያምኑትና ለሚድኑት የእግዚአብሔር ኃይል ነው። ድንግል ማርያምን የመጨረሻ ወይም እንደ ዮሐንስ ወደ ቅድስና ደርሰን ለመውሰድ ተጋድሎ እንድናደርግ የሚያደርግ ነው። እያንዳንዱ አሁን 7ቱም ብንጠራ 7ቱም ለማያምን ሰው ሞኝነት ነው። ግን ለኛ ለምንድነው ለምናምነው የእግዚአብሔር ኃይል እንደሆነ ይገልጻል። እነዚህ 7ቱ መስቀል ቃል በሌላ ቪዲዮ ሰፋ አድርገን እንሰራለን። ነገር ግን አሁን ትምህርቱን እንቀጥል። በምዕራፍ 19 ላይ ደግሞ የጥበበኞችንም ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጠላለሁ ተብሎ ተጽፏል። ጥበበኛ ራሳቸው ሚሉ እዚህ ምድር ላይ አለኝ እኔ ያለው ሚሉ ሰዎችን ጥበባቸውን አስተዋይነታቸው እኔ አጠፋለሁ እግዚአብሔር ይላል። ስለዚህ ጥበባቸው አስተዋይነታቸው ምንም አይጠቅምም። በሃይማኖት ላይ አንደኛ በሃይማኖት ውስጥ ሆኖ መለያየት ወይም ክርስትናን በትክክል የማይከተሉ ሃይማኖት ኖሯቸው ምግባር የሌላቸው አንደኛ ናቸው። ሁለተኞቹ ደግሞ ከክርስትና ውጭ ሆኖ ወይም እግዚአብሔርን ሳይከተሉ የኖሩ ሰዎች ማለት ነው። እነዚህ ሁለቱንም እግዚአብሔር ይጠላል። የአስተዋዮችን ማስተዋል ይጠላለው ተብሎ ተጽፏልና ጥበበኛ የታለ? ጻፍስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንደሆነ አላደረገምን ይላል። ጥበብ ማለት ክርስቶስ ነው ራሱ። ስለዚህ ጥበብ የታለ? ጻፍስ የታለ? የዚህ ዓለም ጥበብ ሁሉ እግዚአብሔር ሞኝነት አድርጓል። ለምሳሌ ዛሬ ፊዚክስ አጠና ብሎ ግራቪቲ ብሎ ያመጣውን ህግ እግዚአብሔር ሞኝነት አደረገ። ግራቪቲን ህጉን ጥሶ እግዚአብሔር ወደ ሰማይ አረገ። የዚህ ዓለም ጥበብ የተባለው መስቀል ላይ የሰቀለ የተረገመ ይሁን የሚል ነበር። ያንን ህግ ወይም ከህግ በታች ሆኖ የነሱ ጥበብ ወይም እሱን እናጠፋለን ብሎ እነሱ ያመጡበትን መንገድ እግዚአብሔር ሞኝነት አደረገባቸው። ከዛ ደግሞ ክርስቲያኖችን የማዳን መንገድ አደረገ። እነሱ ተጣብበን ሲሉ እሱ ደግሞ ለራሱ መንገድ አድርጎ ፈጠረ። የነሱንም ጥበብ ሞኝነት አደረገ። ክርስቶስ ላይ ያደረጉት ነገር ሁሉ ሞኝነት እንዳደረገ መጽሐፍ ይናገራል።
በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና ይላል። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች፣ በእግዚአብሔር ጥበብ ማለት በወልድ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በወልድ የተገለጠውን ክርስቶስን ወይም እግዚአብሔርን የእግዚአብሔር ልጅ የሆነውን ወልድን ዓለም በጥበቧ ተጣባ ተመርምራ እግዚአብሔርን ማወቅ ስላልቻለች በስብከት ሞኝነትን የሚያምኑት ሊያድን የእግዚአብሔር በጎ ፍቃድ ሆኗልና። ጌታችን ራሱ በሰበከበት ስብከት፣ ሐዋርያት በሚሰብኩበት ስብከት እግዚአብሔር ጥበበኞች በጥበባቸው እግዚአብሔር ማወቅ ስላልቻሉ በስብከት እግዚአብሔር እንዲያውቁ ጸጋ ሰጥቷል ይላል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። አይሁድ ምልክትን ይሻሉ። ለምን? ምክንያቱም በብሉይ ኪዳን ያምናሉ። የብሉይ ኪዳን አእምሮ ስላላቸው። የግሪክ ሰዎች ወይም የማያምኑ በብሉይ ኪዳን አሕዛብ የነበሩ ሰዎች ጥበብን ይሻሉ። ለምን? ምክንያቱም እነሱ አሁን ግሪክ ላይ ስትመለከቱ የተለያዩ ፈላስፋዎች አሉ። እነሱ በፍልስፍናቸው ያምናሉ። እነሱ ባወጡት ቲዮሪ ያምናሉ። ግራቪቲን እግዚአብሔር አልፎ ወይም ከግራቪቲ ኃይል በስቶ ወደ ሰማይ አረገ ሲባል ግራቪቲ እንዴት እንትን ይላል ብሎ በጥበብ የእግዚአብሔር መንግስት ሊመረምሩ ይፈልጋሉ። አይሁድ ምልክትን ይፈልጋሉ። እንደምናውቀው ኢየሱስን አንተ ይህንን ሁሉ በማን ስልጣን እንደምትሰራ ምልክት ስጠን ብሎ ነበር። ምልክት ይሻሉ። ስለዚህ እነሱ ይሄንን ይሻሉ። እኛ ግን ይላል ስለዚህ ከአይሁዳዊ አስተሳሰብም ከግሪካዊ አስተሳሰብም የጸዳ ክርስትናን ያዝን። እኛ ግን የሰቀለውን ክርስቶስን ሰብካለን። የዓለምን ጥበብ እግዚአብሔር ሞኝነት አድርጓል። የአይሁድ ምልክትን እግዚአብሔር ሞኝነት አድርጓል። ምክንያቱም የእነሱን የጥበብ መንገድ እግዚአብሔር ሞኝነት በማድረግ እነሱን አሳፍሯል። ስለዚህ እኛ ደግሞ ምንሰብከው የሰቀለውን ክርስቶስ ነው። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። አይሁዳዊ አስተሳሰብ ላላቸውና አሁንም በብሉይ ኪዳን በሕግ ድናለሁ ለሚሉ ሰዎች ሊሆን አይችልም ብሎ የሚያስቡት ማሰናከያ ለአሕዛብም ሞኝነት። ይሄ እንዴት ይሆናል? አሁን እንደተናገርኩኝ ግራቪቲን አልፎ ሊሄድ አይችልም ብሎ በሞኝነት እንዲያስቡ ጥበባቸውን ሞኝነት አደረገ የሚባለው ይሄ ነው። የግራቪቲ ሕግ ጥበብ አድርጎ አመጡ፣ ግን እሱ ሞኝነት አደረገ። ስለዚህ ለአሕዛብ ክርስቶስን መስበክ ሞኝነት ነው። ለአይሁድም ማሰናከያ ነው። ለምን? ምክንያቱም በብሉይ ኪዳን ነው የሚያምኑት። በየቀኑ በሚያደርጉት መስዋዕትነት ነው የሚያምኑት። ስለዚህ ያንን መስዋዕት ሁሉ እግዚአብሔር ትቶ አንድ ጊዜ ወደ ማትታየው ቅድስት ስጋውና ደሙን ይዞ ገብቶ እኛን አንጽቷል የሚለውን ማመን ስላልቻሉ ማሰናከያ ሆኗል። ለተጠሩት ግን አይሁድ ቢሆን ወይም የግሪክ ሰዎች ቢሆን የእግዚአብሔርን ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው። ስለዚህ ለተጠሩት አይሁዳዊ ሰው ሁን አሕዛብም ሁን ከተጠራክ ወይም ወደ እግዚአብሔር ቤተ መቅደስ እግዚአብሔር አንድ ጊዜ ከጠራ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። የእግዚአብሔር ኃይል ወልድ ነው። የእግዚአብሔር ጥበብ ወልድ ነው እንጂ እዚህ ዓለም ላይ የሚጣበቡት ኃይለኛ የሚሉ ነገር አይሰራም። ከሰው ይልቅ የእግዚአብሔር ሞኝነት ይጣበባል ይላል። የሰው ብልህነት ወይም ጥበብ ተጣብበን ብሎ የሚያመጡት ነገር ከእግዚአብሔር ሞኝነት ወይም እግዚአብሔር አላሰብም ብለን ማለት አንችልም። በባህሪው ፍጹም ነው። እሱ አንድ ጊዜ የሚያስበው ነገር ሁሉም በጣም የተቀናጀ ሰው ማሰብ የማይችለው በጣም ትልቅ ሀሳቦችን እኛ እሱ እንዴት አሰበ ብለን ማወቅ ማንችላቸውን ሸክላ ሰሪው እንዴት ፈጠረኝ ብሎ ማወቅ እንደማይችል እንደዛ አይነት ሀሳቦችን ያስባል። ስለዚህ የእግዚአብሔር ሞኝነት ወይም እነሱ አሁን ከሰው ጥበብ ይልቅ የሚባለው ምን መሰላችሁ? አይሁዶች የግራቪቲ ሕግ ጥበብ ብሎ አመጡ፣ ግን ክርስቶስ ሞኝነት አደረገ። ያ እሱ ሞኝነት ያደረገው ከነሱ ጥበብ ይጣበባል። ለምን? ምክንያቱም ሕጋቸውን አፍርሷልና። የእግዚአብሔር ድካም ከሰው ይልቅ ይበረታል። እግዚአብሔር እነሱ ክብደታቸው ወይም ጥበባቸውን ድካም ማድረጉ ከነሱ ብርታት ይልቅ ይበረታል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞችን የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ግን እናንተ ተጠርታችኋል።
መጠራታችሁን ተመልከቱና በምግባር ኑሩ፣ በክርስትና ኑሩ እንጂ እርስ በርስ መከፋፈል፣ ቤተክርስቲያን እኔ የሱ ነኝ ማለት አላስፈላጊ ነገር ነው። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለም ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። የዓለም ጥበበኞች የሚባሉትን እንዲያሳፍር ምንን መረጠ? እግዚአብሔር ሞኝነትን መረጠ። አሁን ለምሳሌ በመስቀል ላይ የሚሰቀል የተረገመ ነው። ስለዚህ ይህንን ሕግ ራሱ ሞቶልን ከሕግ በታች ሆኖ እኛን ሊያነጻን ዘንድ የዚህ ዓለም ሞኝነት የተባለውን በመስቀል ተሰቅሎ የመሞትን ሕግ ወይም ከሕግ በታች መሆንን መረጠ ይላል። ብርቱንም ነገር እንዲያሳፍር፣ ብርቱ ነገር የተባለው አንድ ዲያብሎስ ነው። ዲያብሎስን እንዲያሳፍር እግዚአብሔር የዓለምን ደካማ ነገር ምንድነው? እግዚአብሔር የሆነ ሰው መሆን፣ ሰው ሆኖ በሰው ስጋ ለሱ ሳይገለጥ ኖሮ እሱን ማሳፈር መረጠ ይላል። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ሁሉ የተናቀውን ነገር ያልሆነውን ነገር መረጠ። የሆነውን ነገር ሲባል ምን ማለት መሰለ? እግዚአብሔር አዳምና ሔዋን እንደምናውቀው በገነት ውስጥ ሰይጣን እነሱን አሳፍሮ ከዛ ያወረደበት አወራረድ አለ። ስለዚህ የሆነውን ነገር እንዲያጠፋ እነሱን ዳግም የሆነውን ነገር አጥፍቶ ወደ መንግስት ሰማያት ለመመለስ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። አምላክ ሰው ይሆናል ተብሎ ማይታሰብ ነው። ያልሆነውን ነገር ሊሆን የማይችል ከሰው አእምሮ በላይ የሆነውን ነገር መረጠ። በዓለም ደረጃ ምናምንቴ ወይም አምላክ ሰው ሆነ የሚባለውን ያንን መረጠ። ስጋንም የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። ለምን? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንጻፈ ይሁን ዘንድ። ስጋ ስለለበሰ በኃይሉ አይመካ። ለምን? ኃይሉ የሚያልቅ ነው። ስጋው የሚበሰብስ ነው። ስጋን የለበሰ ሁሉ በእግዚአብሔር ኃይል ይመካ። ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት ሁሉ ነገር የተደረገልን በክርስቶስ ኢየሱስ በኩል ነው። ስለዚህ በክርስቶስ ኢየሱስ በኩል ባለን እምነት ጸንተን እንኑር እንጂ በክርስትና አንከፋፈል። ያ ብቻ አይደለም፣ እኛ የሱንን ብለን አንከፋፈል ሚሊዮን ይገልጻል። ስለዚህ በአጠቃላይ ቆሮንቶስ መልእክት ላይ ቅዱስ ሐዋርያ ጳውሎስ ቆሮንቶስ ክርስቲያኖች መጠራታቸውና ጸጋ መሰጣታቸውን ይናገራል። ከዛ በኋላ ጸጋቸውን ባላገባብ ደግሞ የድሮ ጸባያቸውን ወይም ጥበባቸውን እነዚህ የግሪክ ሰዎች ጥበባቸውን፣ አይሁድም ደግሞ ሕጋቸውን መከተላቸውና ይህ ደግሞ የማይጠቅም እንደሆነ ክርስቶስ ይህንን ሁሉ ሞኝነት አድርጎ በዓለም ደረጃ የተናቀውን ነገር መርጦ እኛን እንዳዳነ። ስለዚህ ስጋ የለበሰ ሁሉ የግሪክ ሰው ከሆናችሁ በጥበባችሁ አትመኩ፣ አይሁድም በሕጋችሁ አትመኩ፣ ሁሉ ግን በእግዚአብሔር በተደረገልን ቤዛነትና ድነት ጽድቅም ሁሉ ይመካ፣ በዚህም ፍጹም ድነት ይገኛል ብሎ ያስተማረበት መልእክት ነው ማለት ነው። ምዕራፍ 2ን በሚቀጥለው ቪዲዮ እግዚአብሔር ቢፈቅድ እንመለከታለን። እስከዚህ ሰዓት ድረስ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ተባረከ ይሁን። ወስብሐት ለእግዚአብሔር።